ዋጋችሁን እግዚአብሔር ባልሰጣችሁ አይነት መልክ ለክታችሁ የማረባ ነኝ የማልጠቅም ነኝ ብላችሁ ታች ከጣልንበት ዳውን ከሆንበት ዓለም ነፃ መውጣት አለብን ማለት ነው። እንዴት ነው እኔ ውብና ድንቆኜ ተፈጥሬያለሁ? ስለ ራሴ እንዴት ክብር ይሰማኛል? ሀብት የለኝም፣ ትምህርት የለኝም፣ ጥሩ ሀገር አልኖርም፣ ጥሩ ትዳር የለኝም፣ ብዙ ነገሮች አሉ እኮ እኔን የሚነቅፈኝ የኔን ዋጋ ያሳነሱ ብዙ ነገሮች ናቸው። ይህ በዓለም ዘንድ የሰበሰብናቸው ኮተቶች ቢኖሩም ባይኖርም ያንተና የኔን ክብር ሊያሳንሱም ሊጨምሩም አይችሉም። ሰላም ሰላም፣ ፓስተር ሮን ነኝ ከሮን ፖድካስት። ዛሬም እንግዲህ አንድ ክርስቲያን በሕይወቱ ፍሬያማና ውጤታማ ለመሆን በእግዚአብሔር ቤት ውስጥ መመልከት ወይም ደግሞ ማተኮር ከሚገባው ሀሳቦች ጥቂት ሼር አደርጋቸዋለሁ። ሁል ጊዜ እንደ አማኝ በእግዚአብሔር ቤት ውስጥ ብዙ ታይም ልናሳልፍ እንችላለን፣ ብዙ ዘመንም ልናገለግል እንችላለን እና ብዙ የህይወት ምልልስ ሊኖረን ይችላል። ነገር ግን በክርስትና ህይወታችን ላይ በሙላት በጣም በፈለግነው ልክ ተለቀን ተደስተን የአሸናፊነት ህይወት የግላችን ህይወትም ወደ አሸናፊነት የሚመራ እንዲሁም ደግሞ ከኖርም ደግሞ ለሌሎች ሰዎች በረከት የምንሆንበትን የተረፈ ጸጋ ይዘን ለመኖር የሁላችን ምኞትና ናፍቆት ነው። ነገር ግን እንደዚህ አይነት ምኞት እና ፍላጎት ቢኖረንም ግን ብዙዎቻችን ይህንን የተሳካ አይነት የህይወት ጉዞ እንዳንጓዝ ብዙ መሰናክሎች በላይፋችን ላይ ሊያጋጥሙን ይችላሉ። ብዙ ተግዳሮቶች አሉ። እነዚህ ቻሌንጆች፣ እነዚህ ተግዳሮቶች እንደዚህ አይነት ፍሬያማ ህይወት እንዳንኖር ከሚያደርጉን አንደኛው እና ትልቁ ነገር ዛሬ ላካፍላችሁ ፈልገው እንደ ክርስቲያን ወይም እንደ እግዚአብሔር ቤት ነዋሪዎች የእግዚአብሔር ልጆች ልናቃቸው የምንገባን ሶስት በጣም ወሳኝ ሀሳቦች አሉ። እነዚህም ሀሳቦች ምንድነው? አንደኛ መጀመሪያ እግዚአብሔር አባታችን ለኛ ማን እንደሆነ በግልጥ ሊገባን ልንረዳው ይገባል። ምክንያቱም በዚህ ምድር ላይ ስለ እግዚአብሔር ወይም ስለ አባታችን ስለ እግዚአብሔር ብዙ የሚወራ ወሬ አለ። በሃይማኖት በኩል የሚወራ ወሬዎች አሉ። ቀጥሎ በዓለም ዘንድ የሚወራ ወሬዎች አሉ። ተቃውሞ፣ እግዚአብሔር የለም፣ እግዚአብሔር እንዲህ ነው የሚል ብዙ አይነት ወሬዎች አሉ። እንዲሁም ደግሞ ሃይማኖት ደግሞ ስለ እግዚአብሔር የነገረን ወይም ደግሞ ያወራን አይነት ሀሳብ አለ። ስለዚህ ደግሞ ከነጋ ደግሞ እግዚአብሔር ራሱ በራሱ ቃል አማካኝነት ራሱን ለኛ የገለጠበት መንገድ አለ። ስለዚህ ስለ እግዚአብሔር ሰው ትክክለኛ መልስና ትክክለኛ ብርሃን፣ ትክክለኛ እውቀት ከሌለው እምነቱ የተንሻፈፈ ይሆናል። ለምንድን ነው? በሃይማኖት በኩል እግዚአብሔርን ካየነው ምንድነው? እግዚአብሔር ከኛ ሩቅ የሆነ የማይገኝ ፈራጅ ብቻ፣ ቀጥሎ ደግሞ ሰው ልጆችን ሁሉ የማይደሰት በሰው በጣም የሚያዝን ሰውን እንደሚያስቸግረው ሰውን እንደሚጠላ አይነት ተደርጎ የሚነገርበት ብዙ ስለ እግዚአብሔር የማይገልጡ ብዙ ትምህርቶች ያሉበት ሀሳቦች ናቸው። እነዛን ሀሳቦች ተሞልተን ስላዳግን ስለ ወላጅ አባታችን ስለ እግዚአብሔር ብዙ ጊዜ ክሊር የሆነ መልእክትና እይታ ስለሌለን እምነታችን ጤናማ በሆነ መልኩ እሱ ላይ ለማረፍ አልቻለም። ስለዚህ አንድ ሰው በትክክለኛው ስለ እግዚአብሔር በትክክል በቃሉ የተገለጠውን እውነተኛ እግዚአብሔርን በትክክል ካላወቅነው፣ ካልተረዳነው፣ መገለጥን ካላገኘነው እምነታችን መልካም ሊሆን አይችልም። ለምን? ሁሉ ነገር የሚነሳው የሁሉ የህይወታችን መነሻ የሁሉ የህይወታችን ጉዞ የሚጀመረው ስለ እግዚአብሔር ካለን እይታ ተነስቶ ስለሚሆን ማለት ነው። እና የህይወታችን ስኬት፣ የህይወታችን ጎዳና፣ የህይወታችን አሸናፊነት የሚጀምረው አንተና እኔ አባታችንን እግዚአብሔርን እንደ አባት፣ እንደ አፍቃሪ፣ እንደ ወዳጅ፣ እንደ ወላጅ መገለጡን አግኝተ ነው። ከሱ ጋር ህብረታችን ካልሰመረና መሰረቱን ካልያዘ የሚቀጥለው ህይወት ላይ ብንኖርም መሰረቱ የተበላሸ አይነት ቤት ስለሚሆን ሁሌ መናጋቱና መናወጡ አይቀርም ማለት። ስለዚህ ሃይማኖት እግዚአብሔርን እንደ እግዚአብሔር ብቻ አርቆ ስለሆነናል፣ ፈጣሪ ነው ብሎ የማይደረስበት አድርጎ ስለሆነናል። እግዚአብሔር ግን በቃሉ ራሱን ለኛ የገለጠው እሱ የሰው ልጆችን የሚወድ የሰው ልጆች ደግሞ አባት እንደሆነ ገልጧል። ስለዚህ እግዚአብሔር ሃይማኖታችን ወይም ደግሞ ሩቅ ያለ የሆነ
የማይገኝ ፈጣሪ አድርገን እንዳንመለከተው እኛ ጋር የማይደርስ እኛ የማንደርስበት አድርገን መሳል የለብንም። ስለዚህ እግዚአብሔር ለሰው እጅግ ቅርብ ነው። ሰውንም እግዚአብሔር ቀርቦ የሚያገለግል የሚጠቅም እግዚአብሔር የሚንከባከብ ከምንጠራው ከጮኽነው ና ብለን ካሰብነው በፊት እግዚአብሔር ከኛ ጋር የተገኘ ከወደቅንበት ያነሳን ያጠበን ያጸደቀን የመለሰን የተንከባከበን እንድንገኝም ምክንያታችን የሆነ አባታችን ስለሆነ ስለዚህ እግዚአብሔር የመጀመሪያው የሰው ልጆች ጋር ያለው ቁርኝነትን በትክክል ማወቅ አለባችሁና ስለ እግዚአብሔር ጤናማ በሆነ መልኩ ሊያሳውቃችሁ ሊያስተምራችሁ ወደሚችልም ትምህርት ቤት ብትመጡ ቃሉንም በደንብ ብትማሩ በደንብ ይህን መገለጥ ብታገኙ የመጀመሪያው የድላችን ጅማሬ የአሸናፊነት ጅማሬ ከዚህ ኮንሴፕት እና ከዚህ መርህ ይጀምራል ማለት ነው። እግዚአብሔርን እንደ ሩቅ ከኛ ውጭ አድርገን ከማየት የኛ ቤተሰብ እንደሆነ የኛ አባት እንደሆነ ወላጅ አባታችን እንደሆነ ሰው ከሆነ ማንንም ሰው ብቻ ከሆነን እግዚአብሔርን አክሰስ ማድረግ እንደምንችል እግዚአብሔርን የሰው ልጆችን ያለምንም ጥላቻ ያለምንም አይነት ርቀት ሁል ጊዜ ሰው ከተባለ እሱ የሚገኝ አምላክ ረዳትና አገልጋይ እንደሆነ አጋዥ እንደሆነ ፕሮቫይደር እንደሆነ አቅራቢ እንደሆነ ለኛ ቅርብ እንደሆነ ከምንም ነገር በላይ አጠገባችን እንዳለ ይሄንን መገለጥ ማግኘት ትልቅ ብርሃን ይሰጠናል ማለት ነው። እና ይሄንን ነገር ደግሞ እኛ በራሳችን ኤፈርት በራሳችን ጉልበት የምንሰራው ሳይሆን ራሱ ስለኛ ያፈሰሰልንን የቀረበውን የመጣውን መምጣት ስናቅና ስንረዳ ራሳችን ለዚህ ፍቅር ስንሰጥ ማለት ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ ፍቅሩ ይህ ነው፣ እሱ ፍቅሩን በመካከላችን የገለጠው እግዚአብሔር እንደዚህ ነው፣ በእርሱ አማካኝነት በሕይወት እንኖር ዘንድ ራሱን ስለኛ አሳልፎ ሰጠ። ከእንደገና ፍቅሩም የገለጠው በዚህ መልክ ነው፣ እርሱ እንደወደደን እንጂ እኛ እንደወደድ ነው አይደለም። ስለዚህ ወዶ ፈቅዶ በመልኩና በባህሪው የወለደኝ ድንቅ የእግዚአብሔር ልጅ ነኝ። ስለዚህ እግዚአብሔር ሲያይን ደስ የምሰኝበት ሊያገለግለኝ ሊባርከኝ ነፃ ሊያወጣኝ ከፍ ሊያደርገኝ የሚናፍቅ ወላጅ አባት አለኝ የሚለው ተስፋ በልባችን ውስጥ መቀመጥ መቻል አለበት ማለት ነው። እና ሁላችንም ወደ እግዚአብሔር እንዳንቀርብ እንዳንሄድ ግድግዳ የሆነብን በሃይማኖት የተማርነው ስለ እግዚአብሔር የተሳለብን ሮንግ ኢሜጅ ነው። ስለዚህ ይህንን ኢሜጅ በእውነተኛው በእግዚአብሔር ቃል መልእክት መለወጥና ያንን ትክክለኛውን ሀሳብ መያዝ ለአንድ ክርስትና መሰረቱ ነው ብዬ አስባለሁ። ሁለተኛ ደግሞ በክርስትና ቤት ውስጥ ማወቅ አለባችሁ፣ እናንተ በእግዚአብሔር ፊት ሰው ወይም ራሳችሁን ማወቅ አለባችሁ። እናንተ ለእግዚአብሔር ድንቅ ፍጥረት እንደሆናችሁ የከበራችሁ መሆናላችሁ ለራሳችሁን ዋጋ ማወቅ አለባችሁ ማለት ዋጋችሁን እግዚአብሔር ባልሰጣችሁ አይነት መልክ ለክታችሁ የማረባ ነኝ የማልጠቅም ነኝ ብላችሁ ታች ከጣልንበት ዳውን ከሆንበት ዓለም ነፃ መውጣት አለብን ማለት ነው። ምክንያቱም ይህ ዓለም አንዱ ጠላት ምንድነው? የሰው ልጆች ጠላት ነው። ዲያብሎስ ይህን የሚያደርገው ማለት ነው። እኛን ዋጋ ማሰጣት የማረባ አድርጎ የእኛን ዋጋ ማሳነስ ተራ እንደሆንን ለእግዚአብሔር የማንመጥን እንደሆንን በሁሉ ቦታ ላይ የሰው ልጆችን ክብር ምን የሚያደርግ ነው? የሚያዋርድና ተራ የሚያደርግ ትምህርትና ዓለም ውስጥ ስለምንኖር ለራሳችን ቫልዩ የለንም። ለራሳችን ትልቅ ነገር እንደምንሰራ አናስብም። ነገር ግን እግዚአብሔር ድንቅና ውብ አድርጎ የፈጠረን የእግዚአብሔር የከበርን ልጆች እንደሆንን ክብር እንደሆንን ማየት አለብን ማለት ነው። እና እኛ የእግዚአብሔር የክብር ልጆች ነን እንጂ የውርደት ልጆች አይደለንም። ስለዚህ እግዚአብሔር ሰውን በድንቅና በውብ በሆነ መልኩ ፈጥሮታል። ዳዊትም ይህንን አድርገው ድንቅና ውብ ሆኜ ተፈጥሬያለሁ፣ ያማረ ሆኜ ተፈጥሬያለሁ ብሏል። ዛሬም ስለ ራሳችሁ ጤናማና ንጹሕ የሆነ አመለካከት ሊኖራችሁ ይገባል። ምናልባት ዛሬ እንዴት ነው እኔ ውብና ድንቅ ሆኜ ተፈጥሬያለሁ? ስለ ራሴ እንዴት ክብር ይሰማኛል? ሀብት የለኝም፣ ትምህርት የለኝም፣ ጥሩ ሀገር አልኖርም፣ ጥሩ ትዳር የለኝም፣ ብዙ ነገሮች አሉ እኮ እኔን የሚነቅፈኝ የኔን ዋጋ ያሳነሱ ብዙ ነገሮች ናቸው። ይህ በዓለም ዘንድ የሰበሰብናቸው ኮተቶች ቢኖሩም ባይኖርም ያንተና የኔን ክብር ሊያሳንሱም ሊጨምሩም አይችሉም። እናንተና እኔ በአምላካችን በእግዚአብሔር ፊት
ክቡር ሆነን የተገኘን የእግዚአብሔር ክብር ልጆች ነን። ስለዚህ ክብራችን የጀመረው ከመንፈስ ከግራሱ ከእግዚአብሔር እንጂ ከምድራዊ ከሰበሰብናቸው ወይም ደግሞ ካጣናቸው ነገሮች አይደሉም። እና ትምህርታችሁ እናንተን አይመጥንም፣ አገራችሁ እናንተን አይመጥንም፣ መልካችሁ ማንኛውም በምድር ላይ ዓለም ከበርኩበት ወይም ተዋረድኩበት ብላ ከያዛችሁ ሲስተም ተነሳችሁ ለራሳችሁ ዋጋን አትመዝኑ። ዋጋችሁ በምድር ባሉ ቁሳዊ ነገር የሚተመን አይደለም። እኔ እናንተ አንደኛ የእግዚአብሔር የክብር ልጆች ነን ማለት ነው። ስለዚህ ኢየሱስ ክርስቶስን በከበረበት ክብር ሁሉ እኛን በዛ ክብር የተወለድን ድንቅ ልጆች ነን እና ምንም ራሳችሁ ላይ አንዳች ቫልዩ አድ ሳታደርጉ ምንም ነገር ሳትጨምሩ ልብሳችሁን፣ ወርቃችሁን፣ ጌጣችሁን፣ ቤታችሁን፣ መኪናችሁን፣ ቢዝነሳችሁን፣ ቪዥናችሁን፣ አገራችሁን አድ ሳታደርጉ ከዚህ ውጭ ሆናችሁ በእግዚአብሔር ፊት ውብና ድንቅ ሆኜ ምን አድርጌያለሁ ተፈጥሬያለሁ የሚል መንፈስን ከያዝን እግዚአብሔር ጋር ደግሞ ዋጋ እንዳለን ካወቀን በዋጋ የተገዛን ክቡር ሰዎች እንደሆንን ካወቀን ይህንን የሚቀጥለውን ነገር የአሸናፊነት መንፈሳችን ከዚህ ይጀምራል። ግን ራሱን ዲስከሬጅ ያደረገ በምድር እግዚአብሔር ራሳችን እንድንለካ ባልነገርን ነገር ራሳችን ለክተን ብናዋረድ ያ የራሳችን ምርጫ ስለሆነ ምንም ኤክስኪውዝ የለውም ማለት ነው። እናንተ ግን ዛሬ በምድር ካለው ክብር ተነስተን ሳይሆን ራሱ እግዚአብሔር ባከበረን ክብር እኔ ዋጋ ያለኝ ሰው ነኝ፣ ለምድር፣ ለቤተሰቦቼ፣ ለአካባቢ፣ ለቤተክርስቲያኔ የሆነ ለውጥ ለማምጣት የምችል ትልቅ አቅም ያለኝ እግዚአብሔር ፊት ዋጋ ያለኝ ሰው ነኝ ብላችሁ ስለራሳችሁ ጤናማና ንጹህ የሆነ አመለካከት መያዝ አለብን ማለት ነው። ሁላችንም እግዚአብሔር መጥቶም ሰውም ሲያወራን ማንም ሲያወራን ምን ዋጋ አለው እኔ ምን አለኝ ብለን በምድር ስታንዳርዳችን ለክተን ታች መላክ መጣል የለብንም። እኛ የከበረን የእግዚአብሔር ልጆች ነን። ስለዚህ ሁለተኛው ሰው ስለራሱ ያለው አመለካከት ለስኬቱ ውጤታማና ፍሬያማ የሆነ ክርስትናን እንድንኖር ወይም እንዳንኖር ቻሌንጅ ሊሆንብን ይችላል ማለት ነው። ሶስተኛው ደግሞ ማወቅ ያለብን ስለ ሰይጣን ወይም ስለ ጠላታችን ነው። ስለዚህ ጠላቶቻችንን ሰዎች ያወረቱን ወሬ፣ በህልም ያዩትን፣ ሰባኪዎች የተናገሩትን ወይም ደግሞ ጠላት ራሱ በእኛ ላይ የዋሻውን ነገር ሳይሆን ስለ ጠላታችንም ማሰብ ያለብን መጽሐፍ ቅዱስ የነገረንን ነገር ብቻ ነው። የሰዎችን ኤክስፒሪየንስ ከሰዎች ያየውን ነገር ጠላትን በማይገባ ቦታ አስበነው ሊሆን ይችላል እና ብዙ ክርስቲያኖች ለጠላት ከሚገባው ከኃይሉ በላይ ከጉልበቱ በላይ ያስቡታል። እንደሚያጠፋቸውም፣ ቢዝነሳቸውን እንደሚዘጋ፣ ትዳራቸውን እንደሚበትን፣ ልጆቻቸውን እንደሚያጠፋ፣ ኑሯቸውን እንደሚዘጋ በዚህ ብለው ኦልሞስት ብዙ ነገሮቻቸው ከጠላቶቻቸው ጋር የተያያዘ ነው እና ጸሎቶቻቸው ራሱ በዚህ አትምጣ በዚህ ጥፋ እያሉ መገጸጽ፣ በኢየሱስም እዚህ አሰርያለሁ በሚል ሐሳብ ነው የተሞላት። ነገር ግን መጽሐፍ ቅዱስ ላይ እንደሚለው እንደ ቃሉ ማሰብ አለብን። ጠላታችን ይህን ያህል እኛ ተሳስተን እንዳሰብነው ኃይለኛና ደግሞ ጉልበተኛ አይደለም። ለምን? ኃይሉንም ጉልበቱንም ሁሉም እኛ ሳንታገል ወላጅ አባታችን ኢየሱስ ክርስቶስ በምድር ላይ መጥቶ የጠላትን ራሱን ቀጥቅጦ ከስልጣኑ ከኃይሉ አዋርዶ ከእግሮቻችን በታች አስቀምጦልናል። ስለዚህ መጽሐፍ ቅዱስ የሚነግረን ጠላቶቻችን ከእግራችን በታች እንደሆነ ነው። እኛ ግን ባለማወቅ እዚህ ላይ አስቀምጠነዋል፣ እዚህ ላይ ሾመነዋል፣ እላይ አስቀምጠነዋል። ስለዚህ ቀና ብለንም ልንደባደብ እና ልንታገል ጀምረናል። ስለዚህ ክርስትና ለትግል ሳይሆን የመጣ ነው፣ ለረፍት ነው የመጣ ነው እና ጠላትን እኛን እንዲያጠፋን ሳይሆን እኛ እሱን እንድንገዛ ነው እግዚአብሔር ስልጣንን ምን ያደረገን የሰጠና ጠላቶቻችንን እከሌን ስላደረገበት እከሌ ስለሆነበት እከሌ ላይ እኮ እንደዚህ መጥቷል እከሌን አድርጓል ተብሎ በሰዎች ኤክስፒሪየንስ ሳይሆን ስለ ጠላታችሁ ማወቅ ያለባችሁ ባይብል የነገራችሁን ብቻ ማሰብ አለባችሁ። በሉቃስ ወንጌል ምዕራፍ 10 ላይ እንደዚህ ነው፣ በጠላት ኃይል ሁሉ ላይ እንድትጫሙ ስልጣንን ምንድነው ሰጥቻቸዋለሁ። ከዛ እባብና ጊንጡን ተረግጣላችሁ፣ የሚጎዳችሁ አንዳች ነገር የለም። ስለዚህ ተረግጣላችሁ። እባብና ጊንጡ ክፉ የሆነ እባብና ጊንጥ ምሳሌ ያስቀምጠው እባብና ጊንጡን አይደል የሚለው ማለት ነው። እነዚህ ሃርሙፉል ጎጂ ነገሮች ያሉባቸው ሰውን የሚያጠፋ የሚገል መርዝ ያለባቸው እንስሶችን እንደ ምሳሌ እንድንጠቀም ነው እና
በስራዎቻችንም በአካባቢያችንም በሁሉም ነገር ላይ መርዛማ ያለበት ለእኛ ጠቃሚ ያልሆነ ዓለም ላይ ብንኖርም እንድንፈራና እንድንጨነቅ ሳይሆን እግሮቻችንን አንስተን በጠላቶቻችን ላይ በቻለንጆቻችን ላይ እንድንራመድ ከዛ ተራምደንም ደግሞ የሚጎዳን አንዳች ነገር እንደሌለ እንድናውቅ ነው እና ጠላቶቻችሁን ወይም ደግሞ ማንኛውም ነገር ላይ በጠላትን ሰይጣንን ላይ አስቀምጣችሁ ሕይወታችሁን እንዲበጠብጥ ኑሯችሁን ሚዘረብል እንዲያደርግ አትፍቀዱለት። ከቃሉ ያለፈ ስለ ጠላት አታስቡ። ስለዚህ እንደዚህ አይነት ስለ ሶስቱም ትክክለኛና ጤናማ መጽሐፍ ቅዱሳዊ እውነትን በትክክል ካወቀን ክርስትናችን ጤናማ በሆነ መንገድ ተሳለጠ መልካም እና ውጤታማ ጉዞ ልንጓዝ እንችላለን። ግን ብዙ ክርስቲያኖች ላይ እነዚህ ሶስቱ ነገሮች ኮንፊውዥን አለ። ክሊር የሆነ ፒክቸር የለም። መጽሐፍ ቅዱሳዊ የሆነ የገለጠውን እውነትን የማወቅ ስለማይችሉ በዚህ አይነት አቅጣጫ ፍሬያማ እንዳይሆኑ እነዚህ ቻሌንጆች አለባቸው እና ወደፊት እነዚህ ትምህርት ላይ እግዚአብሔር ማን ነው ለኛ፣ እናንተ ማን ናችሁ፣ ጠላት ምንድን ነው የሚለውን በዲቴል በትክክል እያመጣን ተምረን ነፃ የምናወጣበትን ትልቅ በረከትን የምንይዝበት ትምህርት እናመጣለን። ስለዚህ ይህንን ቪዲዮ የደረሳችሁ ሰዎች ተከታታይ ትምህርት እንዲያገኙ ይህንን ቪዲዮ ሼር በማድረግ ከእንደገናም ደግሞ ያልገባችሁም ወይም ደግሞ የምትፈልጉትም ጥያቄ ካላችሁ በኮሜንት ላይ በመጻፍ እንዲሁም ደግሞ የምትፈልጉት የጸሎት እርዳታም ጥያቄም ደግሞ በተጨማሪ ለማግኘት ከፈለጋችሁ በስክሪኑ ላይ በሚገኘው ስልክ በትደውሉልን እና በታማክሩን እናገለግላችኋለን። ከእናንተ ጋርም አብረን እንጸልያለን። መልካም ነገር እንካፈላለን። ፓስተር ሮን ነኝ። ተባርካችኋል። መልካም ቀን